የገንዘቡ የመግዛት አቅም በየቀኑ ሲቀንስ፣ የኑሮ ውድነቱ ሲጨምር ይታየውታል። ዓለም በዲጂታል ፍጥነት ሲምዘገዘግ እርስዎ የት ኖት? ብዙዎች ስለ ቢትኮይን፣ ስለ ክሪፕቶና ስለ ዲጂታል ሀብት ሲወራ ይሰማሉ። አንዳንዶች በዚህ ቴክኖሎጂ ሚሊዮነር ሆነዋል፣ አንዳንዶች ደግሞ ሁሉንም አጥተዋል። ልዩነቱ ምን ላይ ነው? ልዩነቱ እድል ሳይሆን እውቀት ነው። ኢትዮጵያ ውስጥ ብዙዎቻችን ያለብን ችግር የምናገኘው መረጃ የተበታተነ መሆኑ ነው። ዩቲዩብ ላይ ገብተን አንድ ቪዲዮ ስናይ ስለ መግዛት ያወራል፣ ሌላው ደግሞ ስለ መሸጥ። ነገር ግን ከሀ እስከ ፐ የሚያስተምር የተደራጀ መንገድ የለም። ዛሬ ለዚህ መፍትሄ ይዘን መጥተናል። እንኳን ወደ አዲስ ክሪፕቶ ኢትዮጵያ በሰላም መጣችሁ። በዚህ ቻናል ላይ ሌሎች በሺህ የሚቆጠር ብር አስከፍለው የሚሸጡትን እውቀት እኛ በነፃ ልንሰጣችሁ ተዘጋጅተናል። አላማችን አንድ ነው። እያንዳንዱ ኢትዮጵያዊ ስለ ዘመኑ የገንዘብ ስርዓት ወይም the future of money ግልጽ የሆነ እውቀት እንዲኖረው ማድረግ ነው። ለቀጣዮቹ ሳምንታት የሚቆይ በ5 ዋና ክፍሎች የተከፈለ የክሪፕቶ መሰረታዊ ኮርስ አዘጋጅተንላችኋል። ይህ ኮርስ ዜሮ ላይ ላለ ሰው ተብሎ የተዘጋጀ ነው። ምንም የቀድሞ እውቀትን አይጠይቅም። በዚህ ኮርስ ውስጥ ምን እንማራለን? በመጀመሪያው ክፍል ስለ ገንዘብ ታሪክና ክሪፕቶ ምን እንደሆነ እናያለን። ገንዘብ ከባርተርነት ተነስቶ እንዴት እዚህ ደረሰ፣ ቢትኮይን ለምን አስፈለገ የሚለውን በሰፊው እናያለን። በሁለተኛው ክፍል ብሎክቼንን በቀላሉ እንረዳለን። ይህ ቴክኖሎጂ እንዴት ይሰራል፣ ማንም ሊሰርቀው ወይም ሊያጠፋው የማይችለው ለምንድን ነው የሚለውን ምስጢር እንፈታለን። በሶስተኛውና ወሳኙ ክፍል እንዴት እንግዛ፣ እንዴት እንሽጥ፣ በተለይ በኢትዮጵያ ሆነን ወደዚህ ገበያ እንዴት እንገባለን፣ አስተማማኝ የሆኑት ኤክስቼንጆች የትኞቹ ናቸው የሚሉትን እናያለን። በአራተኛው ክፍል ስለ ደህንነትና ማከማቸት የምናይ ሲሆን ብራችንን ሌቦች እንዳይሰርቁን የት እናስቀምጥ፣ ስለ ዋሌት አጠቃቀም እንዲሁም በተለያዩ ነገሮችን በዝርዝር እንማራለን። በመጨረሻው ክፍል ኢንቨስትመንት ወይስ ንግድ የቱ ያዋጣችኋል የሚለውን የምናይ ሲሆን የአደጋ መቆጣጠሪያ መንገዶችንና የሀብታሞች ስትራቴጂ ምን ይመስላል የሚለውን እናያለን። ይህ ጉዞ ህይወታችሁንና ስለ ገንዘብ ያላችሁን አመለካከት የመቀየር አቅም አለው። እውቀት ኃይል ነው። በክሪፕቶ ዓለም ደግሞ እውቀት ገንዘብ ነው። ይህን ወርቃማ እድል እንዳያመልጡ አሁኑኑ ሰብስክራይብ የሚለውን በተን ተጭነው የደውል ምልክቷን ያብሩ። ይህን መረጃ በዘመድ ወዳጆ በማጋራት የዲጂታል አብዮቱ ተካፋይ እንዲሆኑ ያድርጉ።